መለኮትና ትስብእት በማኅፀነ ማርያም መለኮት ከሥጋ ጋር ተዋህዷል ሥጋም መለኮትን ተዋህዷል የመለኮት ክብር ለሥጋው ሆኖታል የሥጋም ውርደት ለመለኮት ተገብቶታል ምክንያቱም መለኮት በገዛ ፈቃዱ የኛን ባህሪ የኛን ሥጋ ባል ሚስቱን ሽማግሌ ልኮ እንደሚያጭ ገብርኤል ልኮ አጭቶታልና ማለት ነው አልናት ለዚህ የሰርጉ ድግስ ሥጋውና ደሙ ነው ሙሽራው ክርስቶስ ነው ሙሽሪት ደግሞ ነፍሳችን ናት ክርስቶስ ዳግመኛ ይህን ዓለም ለማሳለፍ በሚመጣ ጊዜም ያ ቀን የሰርግ ቀን ተብሎ ይጠራል ክርስቶስ ይህን ዓለም ለማሳለፍ የሚመጣበት ቀን ማለት ነው ወይም እያንዳንዳችን በሞት ምክንያት ተጠርተን የምንወሰድበት ቀን ወይም የምናርፍባት ቀን ደግሞ የሰርግ ቀን ተብላ ትጠራለች ማለት ነው የምን ቀን የሞታችን ቀን የምን ቀናችን ናት ክርስቶስ ዳግም የሚመጣበት ቀን የምን ቀን ነው የሰርግ ቀን ነው አምላካችን ክርስቶስን ተዋህደ ነው የምንኖርበት መንግስተ ሰማያትን የሰርግ ቤት አድርገን የምንኖርበት ቀን ስለሆነ ማለት ነው ስለዚህ ክርስቲያኖች እግዚአብሔር የጠራን ለምንድነው ትሉኝ እንደሆነ የፈለገን በዓለም ውስጥ ካሉ ሰዎች ሁሉ መርጦ ለልጅነት የጠራን ለሰርግ ነው ማለት ነው የተወደዳችሁ ክርስቲያኖች እግዚአብሔር የጠራን ለዘላለማዊ ተድላና ደስታ ነው እግዚአብሔር የጠራን ለዘላለም በእረፍት ውስጥ እንድንኖር ነው ደስተኛ መሆን እንፈልጋለን ከጭንቀት መውጣት እንፈልጋለን አሁን ካለብን ደዌ ሁሉ መዳን እንፈልጋለን ግን የእግዚአብሔርን ፈቃድ እንደፈጠጣለን የእግዚአብሔር ፈቃድ ላይ እንረማመድበታለን እንደፈለገን ትእዛዙን እንጥለዋለን እንረሳዋለን ሕጉን እንጥለዋለን ሕጉን ማክበር እንተዋለን የታለ ጸሎታችን ጸልዩ ተብለን ብንታዘዝ የታለ ጾምነው ጾሙ ተብለን ቢያዘን እግዚአብሔር የታል መንፈሳዊ ሕይወታችን መንፈሳውያን እንድንሆን ከመንፈስ ቅዱስ ቢወልደን ሥጋውያን ብቻ ሆነን አስቸግረንኛ በጣም እንደኛ ያስቸገረ ሰው አለ እንደ ሕጉን ትእዛዙን ሁሉ እየጣል የራሳችንን ፈቃድ ብቻ እየተከተል ያስቸገርን እኮ እኛ ነን ለወዳችን የምናደርገውን ያህል እንክብካቤ ለነፍሳችን አድርገን እናውቃለን የዚህን ዓለም ነገር ተውትና ስለ ወዲያኛው ዓለም ወይም ስለ መንግስቱና ስለ ጽድቁ አስቡ ተብለን ነበር መች ነው ስለ ጽድቁና ስለ መንግስቱ ያሰብነው ሁሉ ጊዜ ስለ ቤታችን ሁሉ ጊዜ ስለ ምድራዊ ህይወታችን እናስባለን የምድሩም የሰማዩም ሳይከናወንልን እንዲሁ ደግሞ ዝም ብለን እናዘግማለን ወልድ ወመንፈስ ቅዱስ አሐዱ አምላክ የተከበሩ የቤተ ክርስቲያኑ አስተዳዳሪ ክቡር መላከ ጽዮን ቆሞስ አባ ወልደ አማኑኤል ክቡራን የቤተ ክርስቲያናችን ሊቃውንት የተከበራችሁ የሰንበት ትምህርት ቤት መዘምራን በልዩ ልዩ አገልግሎት የምታገለግሉ ሁላችሁም በዚህ ቅዱስ ስፍራ የተሰበሰባችሁ የልዑል አምላክ የሕያው እግዚአብሔር ልጆች በአምላካችን በልዑል እግዚአብሔር ስም እንደምን አደራችሁ እንደምን ሰነበታችሁ ለዚህ ዕለት ለዚህ ሰዓት እንኳን አደረሳችሁ አሜን መንግስቱ ለዘላለም የሆነ ሁሉን በጊዜውና በሰዓቱ የሰራ ያከናወነ ነገርን ሁሉ በልኩ ወስኖ አሳምሮ የፈጠረውን ፍጥረት ፈጥሮ የሚገዛ የሚመግብ በስም በግብር በአካል ሶስት በባህሪ በህልውና አንድ አምላክ ተብሎ የሚመለክ አብ ወልድ መንፈስ ቅዱስ አሐዱ አምላክ እግዚአብሔር ስለ ዘላለማዊ ክብሩ ስለ መግቦቱ ስለ ቸርነቱ ስሙ ለዘላለም የተመሰገነ ይሁን የጠፋ በጋዳምን የተሸከመው ባገኘውም ጊዜ የጠፋ በጋዳምን የፈለገው ባገኘውም ጊዜ የተሸከመው አምላካችን መድኃኒታችን ኢየሱስ ክርስቶስን ቸር እረኛችንን የወለደችልን ምግብ ሆኖ ለዓለም ሊሰጥ በወደደ ጊዜ የምግብ ቤት ሆና ምክንያት ሆና
ምግብ ሆኖ እንዲሰጠን ያደረገችልን አምላክ ወላዲተ አምላክ ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ወደ ሰርጉ ኑ በሚል ርዕስ የዕለቱን ትምህርት እንማራለን። እስኪ በሉት ሁላችሁም እስኪ ድገሙት። አንድ ጊዜ ድገሙት። ይህ የአምላካችን የመድኃኒታችን ኢየሱስ ክርስቶስ ጥሪ ነው። ሁላችንም ጥሪውን አክብረን ለመቀበል እንድንችል እግዚአብሔር ይርዳን። በማቴዎስ ወንጌል ምዕራፍ 22 ቁጥር 4 ላይ የሚገኝ ቃል ነው። ዛሬ በዚህ ዕለት ቤተክርስቲያናችን እንድናነበውም እንድንማረውም የፈቀደችልንና ያዘጋጀችልን ወንጌል የማቴዎስ ወንጌል ምዕራፍ 22 ከቁጥር 1 ጀምሮ ያለው ወንጌል ነው። ይህ ወንጌል የሰርግ ቤት ምሳሌ ያለበት ወንጌል ነው። የምን ቤት አልኳችሁ? የሰርግ ቤት ምሳሌ ያለበት ወንጌል ነው። አርፍደን ለመጣን ሰዎች ወንጌሉን የዕለቱን ወንጌል መስማት ስላለብን ወንጌሉን ላነበውና ወደ ትምህርቱ ገባለሁ። የማቴዎስ ወንጌል ምዕራፍ 22 ቁጥር 1 ኢየሱስም መለሰ ደግሞም በምሳሌ ነገራቸው እንዲህም አለ። መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም። ደግሞ ሌሎችም ባሮች ልኮ የታደሙትን እነሆ ድግሴን አዘጋጀሁ፣ ኮርማዎችና የሰቡት ከብቶች ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላውም ወደ ንግዱ ሄደ። የቀሩትም ባሮችን ይዘው አንገላቷቸው፣ ገደሏቸው። ንጉሡም ተቆጣ፣ ጭፍሮቹንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዚያን ጊዜ ባሮቹም ሰርጉስ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንም በጎችንም ሰበሰቡ፣ የሰርጉንም ቤት ተቀማጮች ሞሉት። ንጉሡም የተቀመጡትን ለማየት በገባ ጊዜ የሰርግ ልብስ ያለበሰ አንድ ሰው አየና ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ አለው። እርሱም ዝም አለ። በዚያን ጊዜ ንጉሡ አገልጋዮቹን እጁንና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል አለ። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና የሚለው ቃል ነው። እንግዲህ ዛሬ የተነበበው የማቴዎስ ወንጌል ምዕራፍ 22 ከቁጥር 1 እስከ ቁጥር 14 ድረስ ያለው ነው። በዚህ ቃል አምላካችን እግዚአብሔር እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። በዚህ የሰርግ ቤት ምሳሌ ውስጥ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አምላካችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔርን ቸርነቱን የሰውን ደግሞ ክፋቱን ግልጥ አድርጎ የሚያሳይ ምሳሌ ነው ያስቀመጠው። የሰርግ ቤት ላይ እንዲጠሩ እንዲመጡ የታደሙ የተፈቀደላቸው ሰዎች ነበሩ። እነዚህ የተፈቀደላቸው ሰዎች እንዲሁ ሊመጡ ስለማይችሉ ጠርተው ሊሰበስቧቸውና ሊያዘጋጇቸው ሊያመጧቸውም የሚችሉ ባሮቹን አዘጋጅቶ መላኩን ይናገራል። ሊመጡ ፈቃደኞች አይደሉም። ምክንያቱም አንዳንዶቹ እርሻ አለባቸው እና ወደ እርሻቸው ሄዱ። አንዳንዶቹም ንግድ ጀምረው ነበርና ወደ ንግዳቸው ሄዱ። ምክንያት ያደረጉት ይሄንን ነው። እንዲሁም ከነዚያ የሚበዙ ሌሎች አገልጋዮችን አዘጋጀና ላከላቸው። ምናልባትም መልእክቱ ባይደርሳቸው ጉዳዩ ባይረዳቸው ነውና ብሎ አሁንም አልተቀየማቸው። ሌሎች መልእክተኞችን አዘጋጅቶ ላከ እንጂ ዝም አላላቸው። ላከላቸው። ድጋሜ የተላኩትን ሰዎች አልተቀበሏቸው። ለዚህም ነው ባለቤቱ በመጨረሻ ምን አለ? ከብካቤ ሰደለው ወባህቱ ኢደለውም ለላ አሰርናሁም። ሰርጌስ ተዘጋጅቶ ነበር፣ ነገር ግን ለታደሙት ወይም ለተጠሩት ሰዎች አልተገባቸውምና ሆሮ ውስተ መራሕፍት ወኩሎ ዘረከብኩም በፍኖት ጸጉ። በጎዳና ወጣችሁ ያገኛችሁትን ሁሉ ሰው ወደ ሰርጉ ጥሩ። ለምን?
በሰርጉ ኮርማዎች ተዘጋጅተዋል። የሰባው የወፈረው ታርዷል። ጠጁ ተጥሏል። ለሰርግ የሚያስፈልገው ማንኛውም ነገር ተደርጓል። ስለዚህ በጎዳና ያገኛችሁትን ሁሉ ጥሩ። ባሮቹም እንደተላኩ እንደታዘዙት የንጉሱ መልእክተኞች ማለት ነው በጎዳና ወጥተው ያገኙትን ሰው ሁሉ መሰብሰብ እንደጀመሩና የሰርጉ ቤት እስኪሞላ ድረስ እንዳደረጉት ተጽፏል። በዚህ ሰርግ ቤት ውስጥ ንጉሱ እድምተኞችን ሊያይ በወደደና በገባ ጊዜ ለሰርግ ሊመጣ የማይገባው ለሰርግ ሊለብሱት የማይገባውን ልብስ ለብሰው የተቀመጡ ሰዎችም አልታጡምና ያን ለሰርግ የማይገባ ልብስ ለብሶ የተገኘውን ሰው ለምን ትቦይ ከዘ አርኬ ዘይለበስከ ልብሰ መራ የሰርግ ልብስ ሳትለብስ ወዳጅ ለምን ወደዚህ የሰርግ ስፍራ ገባህ ብሎ ተቆጥቶ ለቅሶና ጥርስ ማፋጨት ወዳለበት ስፍራ እንዲጥሉት እንዳዘዛቸው ይህ መጽሐፍ ይናገራል። ይህ ምሳሌ ነው። ምክንያቱም በመጀመሪያ ተናገረው በምሳሌ ዳግመኛ ተናገራቸው ብሎ መጽሐፍ ቅዱስ ስለሚጀምር ምሳሌ መሆኑ ግልጽ ነው። ምክንያቱም በርዕሱ ላይ ቅዱስ ማቴዎስ በምሳሌ ተናገራቸው ብሎ ስለሆነ የነገረን ማለት ነው። ሊቃውንቱ ይህን ሲተረጉሙት የሰርጉ ባለቤት ሙሽራው ማን እንደሆነ አባቶቻችን ተርጉመውልናል። ሙሽራው ኢየሱስ ክርስቶስ ነው። የሰርጉ ባለቤት የተባለው ደግሞ እግዚአብሔር አብ ነው። ልጁን ወደዚህ ዓለም መላኩን ወይም ሰርግ ተብሎ የተጠራው የክርስቶስ ሰው መሆን የሰርግ ቤትም የተባለችው መንግስተ ሰማያት ወይም የምእመናን ህብረት ናት ማለት ነው። እንዲጠሩ እንዲሰበሰቡ የተጠሩት እድምተኞች ደግሞ በመጀመሪያ ጥሪው የተላከላቸውና የደረሳቸው አይሁድ ናቸው። በኋላ ደግሞ በጎዳና የተገኘውን ሁሉ ጥሩት ተብሎ ሐዋርያት በሁሉም ቦታ ተልከው እንዲጠሯቸው የተሰበሰቡት ወይም የተፈቀደላቸው የአዳም ዘር ሰው የሆነ ፍጥረት በጠቅላላው ነው ማለት ነው። ለጊዜው አይሁድ መደበኛ ናቸውና መልእክተኞች ወደ እነሱ ሄዱ ዘንድ ተገብቷቸዋል። የመጀመሪያዎቹ መልእክተኞች ነቢያት ናቸው። ነቢያት ሁለት ክፍል ነው ያላቸው። ስንት ክፍል? ሁለት ክፍል አላቸው። አበይትና ደቂቅ ይባላሉ። ምንና ምን? አበይትና ደቂቅ ነቢያት ይባላሉ። አበይት ነቢያት የሚባሉት አራቱ ናቸው። ኢሳይያስና ኤርምያስ፣ ሕዝቅኤልና ዳንኤል ማለት ነው። አበይት ነቢያት ስንት ናቸው አልኳችሁ? አራት። ኢሳይያስና ኤርምያስ፣ ሕዝቅኤልና ዳንኤል እነዚህ ምንድናቸው? አበይት ነቢያት። ደቂቅ ነቢያት የሚባሉት ደግሞ በጽሁፍ ከታየ 12 ናቸው። ስንት ናቸው? ከሆሴ እስከ ሚልክያስ ድረስ ያሉት ማለት ነው። እነዚህን ሁሉ ላከ በሁለት ከፍሎ ማለት ነው። በመጀመሪያ ትልልቁን ነቢያት አስነስቶ ላከላቸው። ምናልባትም ቁጥራቸው አንሶባቸው ነገሩ ባይገባቸው ይሆናል ብሎ ደግሞ እንደገና ደቂቅ ነቢያት የሚባሉትን ደግሞ ላከላቸው። ደቂቅነታቸው የዕድሜ የትንቢት የማዕረግ ነው። እነዚህን ደግሞ ላከ። ሌሎችንም ነቢያት እንደ ኤልያስ ያሉትን ሰማይ እየለጎሙ እሳት ከሰማይ እያወረዱ ሲያሻቸው ዝናምም እያወረዱ ባህር እየከፈሉ የሚያስተናግዱ የሚያስተምሩ ነቢያትን ሁሉ ላከላቸው። ሙሴን አስነሳላቸው። በፊታቸው መና ከደመና አውርዶ አሳያቸው። በፊታቸው ከአለት ላይ ውሃ አፍልቆ አጠጣቸው። ታምራት እያደረገ ብርሃን ከሰማይ ወርዶለት ምልክት እያሳየ አስተማራቸው። መንገድ መራቸው። በዚህ ሁሉ ሳያምኑ ቀሩ። አሮንን ሊቀ ካህናት አድርጎ አስነሳላቸው። ኃጢአት ቢሰሩ መስዋዕት ይሰዋላቸዋል፣ ያስተሰርይላቸዋል። ቅድስተ ቅዱሳን ውስጥ ገብቶ ከእግዚአብሔር ጋር ያስታርቃቸዋል። ይህን ሁሉ ነገር አደረገላቸው እግዚአብሔር። አናምንም አንቀበልም አሉ። እንዲያውም ይባስ ብለው አሐዝቦሙ ለአግብርቲሁ ባሮቹን ይዘው ገደሏቸው። ፈቅቦሙ ወቀተልዎሙ በድንጋይ ወገሯቸው፣ ገደሏቸው። የሚገርሙ ናቸው። አለመምጣታቸው አንድ ነገር ነው። ባሮችን ደግሞ ይዘው መግደላቸው ሌላ ተጨማሪ ኃጢአት ነው።
በመጀመሪያ ቸልተኝነታቸውን ያሳያል። ምክንያቱም አንዳንዶቹ እርሻ አለብን ብለው ነው የሄዱት። ምን አለብን? እርሻ አለብን። አንዳንዶቹ ደግሞ ንግድ አለብኝ ብለው ነው የሄዱት። እንደውም በሉቃስ ደግሞ ስንመለከተው ሚስት አግብቻለሁ ብሎ የቀረው ሁሉ ነበር። ምን አድርጌያለሁ? አዲስ ሚስት አግብቻለሁና አልመጣም በሉት ብሎ ለንጉስ መልሶ የላከ ደግሞ አለ። እንግዲህ አስቡት፣ የንጉስ ሰርግ ነው የተጠሩት፣ ለሰርግ ነው። የንጉስ ልጅ ነው የሚዳረው። ምን አይነት ድግስ እንደሆነ አስቡት። ወደ ንጉስ ሰርግ የተጠራ ሰው እድሉን ካገኘሁት ብሎ ይዘጋጃል እንጂ እንዲህ አይነት መልስ ይሰጣል እንዴ? ለዚያውም እኮ ተራ መልስ ነው የሰጡት። አሁን እዚህ ላይ ሁለት ነገር እንመለከታለን። አንደኛው ቸልተኝነታቸውን ነው። ሁለተኛው ደግሞ ዓለማዊ ምኞታቸው ወይም ደግሞ ራስ ወዳድነታቸውን ነው የምንመለከተው። እነዚህ ሰዎች ንግዳቸውን፣ እርሻቸውን፣ ሚስቶቻቸውን ከመተው የንጉሱ ሰርግ ጥንቅር ብሎ ቢቀርባቸው ይሻላቸዋል እንጂ ወደ ንጉሱ ሰርግ መሄድ አልፈለጉም። ራስ ወዳዶች ናቸው። ለራሳቸው ነው ጊዜ የነበራቸው። ከዚያም አልፎ ደግሞ ቸልተኝነታቸውን ተመልከቱት። ለንጉሱ ሰርግ ተጠርተው ለዚያ ታድመው ግን መሄድ አልፈለጉም። ይህም ሌላ ነገር ነው። ራስ ወዳድነታቸውና ቸልተኝነታቸው ደግሞ ሌላ ኃጢአት አመጣባቸው። የተላኩ አገልጋዮችን ይዘው ሊገድሏቸው ፈለጉ። እየያዙ ገደሏቸው ነው የሚለው። አይሁድ ክፉዎች ናቸው። ትንቢት የተናገሩላቸውን የእግዚአብሔርን ቃል ያስተማሯቸውን ነቢያቶቻቸውን የገደሉ ናቸው። እያሳደዱ በድንጋይ የወገሯቸው አሉ፣ በመጋዝ የሰነጠቋቸውም አሉ። ኢሳይያስን በመጋዝ ሰነጠቁት፣ ኤርምያስን በድንጋይ ወገሩት፣ ሀገር አስጥለው ያሳደዱትም ደግሞ አለ። ብዙ ነቢያት ብዙ ትንቢት ተናገሩላቸው፣ የእግዚአብሔርን መንገድ መሯቸው። ነቢያት በመሯቸው አንሄድም ማለታቸው አንድ ነገር ነው። ነቢያትን መግደላቸው ደግሞ ሌላ ጥፋት ነው። የእግዚአብሔር መልእክተኞች ናቸው ብለው አላከበሯቸውም፣ አልተቀበሏቸውም። በዚህ ምክንያት እግዚአብሔር ተቀይሟቸዋል። ስለዚህ ምን አለ? ጸጋን ሁሉ ከነሱ ነጠቀና ለሌላ ሰጠባቸው። ለአሕዛብ፣ ለግሪካዊ፣ ለሮማዊ ሰጠባቸው። በኋላ የተነሱ መልእክተኞችን ሐዋርያትን፣ ሶስተኛ መልእክተኛ ናቸው ሐዋርያት። አበይት ነቢያት አሉ፣ ቅድም እንዳልኳችሁ ደቂቅ ነቢያት አሉ። ሶስተኛ ደግሞ ሐዋርያት ናቸው የተላኩት። እነሱን ከብካቤ ያሰድሉ አለች። ሰርጌ ዝግጁ ነው። ወደ ሰርጌ ሊመጡ የተጠሩት ቤተ አይሁድ ግን የሚገባቸው አይደሉም፣ ለሰርጉ የሚገባቸው አይደሉም። ስለዚህ በጎዳና ያገኛችሁትን ሰው ሁሉ ለሰርጉ ጥሩ፣ ወደ ሰርጉ ነው እያላችሁ ጥሩ ብሎ የላካቸው እንደገና ሐዋርያት ነው። እነዚያ ሄደው በዓለም ሁሉ ነው የሰበኩት። ለአይሁዳዊ ብቻ አይደለም፣ ለሁሉም ነበር የሰበኩት። ዘር አልመረጡም፣ ቋንቋም አልጠየቁም። የሁሉንም ቋንቋ እንዲሰሙ መንፈስ ቅዱስ ገልጦላቸዋል። ሁሉንም እንዲያስተምሩ አዝዟቸዋልና ያገኙትን ሁሉ ለመጥራት በዓለም ሁሉ ነበር የተበተኑት። አባቶቻችን ሐዋርያት የሰርጉ ቤት የተባለችው መንግስተ ሰማያት እስክትሞላ ድረስ የሰርግ ቤት በቤተ ክርስቲያን፣ የሰርግ ቤት በድንግል ማርያም ይመሰላሉ ክርስቲያኖች። በዚህ ዓለም ላይ እንደመቤታችን እንደ ቅድስት ድንግል ማርያም ያለ የሰርግ ቤት ከየትም አይገኝም። ምክንያቱም የንጉስ ልጅ የተባለው እግዚአብሔር ወልድ ሰርግ የተባለውን ምስጢረ ስጋዌን፣ ሰርግ የተባለው ምስጢረ ስጋዌ ነው ወገኖቼ። ምንድነው አልኳችሁ? ሰርግ የተባለው ምስጢረ ስጋዌን። ይሄንን ሰርግ የተባለው ምስጢረ ስጋዌን የፈጸመባት እውነተኛዋ የሰርግ ቤት እመቤታችን ቅድስት ድንግል ማርያም ናት። የሰርግ የተባለበት ምክንያት ምስጢረ ስጋዌ መለኮት ከትስብእት ጋራ መዋሃዳቸው የተረጋገጠው በማህፀነ ማርያም ስለሆነ ነው። ልብ በሉ። መለኮት ከምን ጋራ? ከትስብእት ጋራ። ንገሩኝ፣ መለኮት ከትስብእት ጋራ በሉ። መዋሃዳቸው ሙሽራና ሙሽሪት የመዋሃዳቸው ምሳሌ ነው። ምንና ምን መዋሃዳቸው? መለኮትና ትስብእት። በማህፀነ ማርያም መለኮት ከስጋ ጋር ተዋህዷል። ስጋም መለኮትን
ተዋህዷል። የመለኮት ክብር ለስጋ ሆኖታል። የስጋ ውርደት ለመለኮት ተገብቶታል። ምክንያቱም መለኮት በገዛ ፈቃዱ የኛን ባህሪ የኛን ስጋ ባል ሚስቱን ሽማግሌ ልኮ እንደሚያጭ ገብርኤል ልኮ አጭቶታልና ማለት ነው። ሙሽሪትን አጭቶ እንደሚዋሃዳት እንደሚያገባት መለኮትም የኛን ስጋ ወዶ ፈቅዶ ገንዘብ አድርጎታል፣ አካል አድርጎታል ማለት ነው። ትናንት ድሃ የነበረች ሴት ሀብታም ባል ብታገባ የተጋቡ ቀን ጀምሮ ድሃ ናት ሀብታም ናት? ንገሩኝ። ድሃ ናት ሀብታም ናት? ትናንት መኪና አልነበራትም፣ መኪና ያለው ባል አገባች። የተገባች ቀን ጀምሮ መኪና አላት የላትም? አላት። መለኮትም ድሃውን ስጋችንን መጣና ተዋህደው። ድሃውን ምናችንን? ድሃውን ስጋችንን። ልብ በሉ። ድሃ ያልኳችሁ ይሄ ስጋችን ምንም ነገር አልነበረው። በገነት ራቁቱን ነበር አይደል? አዳም ከገነት ሲወጣ የሚለብሰው ነበረው? አልነበረውም። በዚህ ዓለም መጥቶ የሚበላውን የሚጠጣውን ከማን ተቀበለ? ካልተሰጠው በስተቀር ምንም ነገር የሌለው ፍጥረት ነው ስጋችን። ይሄን ስጋውን ድሃውን ስጋችንን መለኮት ባለጸጋ ነው፣ ሁሉ ያለው ነው፣ ሰማይና ምድርን የፈጠረ ነው። ባለጸጋው መለኮት በገዛ ፈቃዱ ተዋህደው። ሲዋሃደው የመለኮት ባለጸግነት ለስጋ ሆኖታል። ይሄም ማለት ሰማይና ምድርን የፈጠረው መለኮትን ተዋህዷልና የሰማይና የምድር ባለቤት ሆነ ማለት ነው። ሰማይና ምድርን ገንዘቡ አድርጎታል ማለት ነው። ክርስቲያኖች ከምን ጋር ስለተዋሃደ? ከባለጸጋው ከመለኮት ጋር ስለተዋሃደ ማለት ነው። ይህንን በፈቃዱ ስላደረገ በማህፀነ ማርያም ድንግል ማርያም የምን ቤት አልኳችሁ? የሰርግ ቤት ናት። የምን ቤት? የሰርግ ቤት ናት። ሙሽራው ደግሞ ማን ነው? ክርስቶስ ነው። የሰርጉ ባለቤት ወይም የሙሽራው አባት ደግሞ ማን ነው? እግዚአብሔር አብ ነው። እግዚአብሔር አብ ወዶ ፈቅዶ አንድ ልጁን በድንግል ማህፀን አሳደረው። በድንግል ማህፀን ያደረው ደግሞ ስጋን ከማህፀነ ማርያም ወይም ከድንግል ማርያም ስጋዋንም ነፍሷንም ከፍሎ በመዋሃድ ነው ማለት ነው። ይሄ ነው ሰርግ የተባለው። ክርስቲያኖች ቤተ ክርስቲያንንም የሰርግ ቤት እንላታለን። ማንን? የሰርግ ቤት እንላታለን። የሰርግ ቤት ያልናት እኛ ከክርስቶስ ጋር የምንዋሃድባት ስለሆነች ነው። ክርስቲያኖች ልብ በሉ። ቤተ ክርስቲያን የምን ቤት ናት? ከክርስቶስ ከሙሽራችን ጋር የምንዋሃደው በቤተ ክርስቲያን ስለሆነ ነው። የኛ ሙሽራ ክርስቶስ ነው። ሴቷ ሙሽራ ደግሞ የክርስቲያኖች ነፍስ ናት። ሴቷ ሙሽራ የማን ነፍስ ናት? የኛ የሁላችንም ነፍስ በሴት ሙሽራ ትመስላለች። በምን ሙሽራ? በሴት ሙሽራ ትመስላለች። ወንዱ ሙሽራ ማን ነው? ንገሩኝ። ወንዱ ሙሽራ ማን ነው? ኢየሱስ ክርስቶስ ነው። ሐዋርያው ቅዱስ ጳውሎስ ይሄን ያስተምራል። ሁለተኛ ቆሮንቶስ ምዕራፍ 11 ላይ ስትመለከቱት ቁጥር 2 ጀምራችሁ ይሁት ምን ይላል? ላንዱ ንጹህ ድንግል ሙሽራ አጭቻችኋለሁ ይላል። እስኪ በሉት ይሄን ቃል። ላንዱ በሉ ንጹህ ድንግል ሙሽራ አጭቻችኋለሁ። እስኪ ድገሙት። ታጭተን ነው በ40 እና በ80 ቀን ለክርስቶስ ሙሽራ ይሆን ነው። 40 እና 80 ቀናችን ክርስቲያኖች ለድንግሉ ሙሽራ ለክርስቶስ ታጭተን የምንቀርብበት ቀን ነው ማለት ነው። ቤተ ክርስቲያንን የሰርግ ቤት ያልናት ለዚህ ነው። የሰርጉ ድግስ ስጋውና ደሙ ነው። ሙሽራው ክርስቶስ ነው። ሙሽሪት ደግሞ ነፍሳችን ናት። ክርስቶስ ዳግመኛ ይህን ዓለም ለማሳለፍ በሚመጣ ጊዜም ያ ቀን የሰርግ ቀን ተብሎ ይጠራል። ክርስቶስ ይህን ዓለም ለማሳለፍ የሚመጣበት ቀን ማለት ነው። ወይም እያንዳንዳችን በሞት ምክንያት ተጠርተን የምንወሰድበት ቀን ወይም የምናርፍባት ቀን ደግሞ የሰርግ ቀን ተብላ ትጠራለች ማለት ነው። የምን ቀን? የሞታችን ቀን የምን ቀናችን ናት? ክርስቶስ ዳግም የሚመጣበት ቀን የምን ቀን ነው? የሰርግ ቀን ነው። አምላካችን ክርስቶስን ተዋህደ ነው የምንኖርበት መንግስተ ሰማያትን የሰርግ ቤት አድርገን የምንኖርበት ቀን ስለሆነ ማለት ነው። ስለዚህ ክርስቲያኖች እግዚአብሔር የጠራን ለምንድን ነው ትሉኝ እንደሆነ የፈለገን በዓለም ውስጥ ካሉ ሰዎች ሁሉ መርጦ
ለልጅነት የጠራን ለሰርግ ነው ማለት ነው። ሁላችንም የተጠራነው ተጋብዘን ኑ የተባልነው ወደ ሰርግ ቤት ነው። ወደ ሰርጉ ኑ ነው የተባልነው። እንዲህ አይነት ሙሽራ ወደ ሰርጌ ኑ ብሎ የሚጋብዝ የሚጠራ የራሱንም ስጋና ደም ምግብ መብልና መጠጥ አድርጎ የሚጠራ ሙሽራ ለማንም የለውም፣ ከወዴትም አይገኝም። ክርስቲያኖች እንደ ሴት ሙሽራ ንጽሕት ድንግል ሆና ለሰማያዊ ሙሽራ ልትዘጋጅ የሚገባት ነፍሳችንን ወገኖቼ ለማይረባ ከንቱ ነገር አሳልፈን እንዳንሰጣት ወይም ነፍሳችንን ከዘላለማዊ ደስታ እንዳንከለክላት መጠንቀቅ ይገባናል። እነዚህ ሰዎች ምንኛ ያልታደሉ ናቸው! ከዘላለማዊ ተድላ ደስታ ከዘላለማዊ እረፍት ነፍሳቸውን የከለከሉ፣ ነፍሳቸው ለዘላለም ደስ ብሏት እንዳትኖር ያደረጉ፣ ወደ ሰርግ ቤት ቢጠሩ ወደ እርሻ መሄድን የፈለጉ የናፈቁ፣ ወደ ሰርግ ቤት ቢጠሩ ንግድ አለብኝ ብለው የቀሩ፣ በልዩ ልዩ ምክንያት ከዘላለማዊ ደስታ ራሳቸውን ያረቁ ያገለሉ፣ እነዚህ ሰዎች እንዴት ያልታደሉ ናቸው! በእውነት የተወደዳችሁ ክርስቲያኖች እግዚአብሔር የጠራን ለዘላለማዊ ተድላና ደስታ ነው። እግዚአብሔር የጠራን ለዘላለም በእረፍት ውስጥ እንድንኖር ነው። ማናችንም ቢሆን ስንመጣ እግዚአብሔር የጎደለው ነገር ኖሮት እንድንሞላለት ተፈልገን የመጣ እንዳይመስላችሁ። እግዚአብሔር በእውነት መጋረጃ ጎሎበት ለመቅደሱ መጋረጃ እንድታሟሉ የፈለጋችሁ የጠራችሁ ይመስላችኋል እንዴ? እግዚአብሔር በመንግስቱ ውስጥ አገልጋይ አንሶት ጎሎበት አገልጋይ እንድትሆኑት የጠራችሁ የፈለጋችሁ ይመስላችኋል እንዴ? ማናችንም ብንሆን ለዚህ ተጠርተን የመጣን አይደለን። በሰርጉ ቤት ውስጥ ለዘላለማዊ ተድላ ደስታ የተጠራን የተፈለግን መሆናችንን ልናውቅ ልናምን ይገባናል። የዚህ ዓለም መሪዎች ለስብሰባ ቢፈልጓችሁ አንዳች ምክር ጎሎባቸው ጠፍቶባቸው እንድትመክሯቸው ፈልገው ነው የሚጠሯችሁ። ምናልባትም ከተማውን እንዴት እንምራው እንዴት እናልማው ብለው ገቢ ሊሰበስቡ ሊሆን ይችላል የጠሯችሁ። እግዚአብሔር ግን ወገኖቼ ገቢ ጎሎበት የጠራን አይደለም። ማንም ቢሆን የእግዚአብሔርን መቅደስ ሊሞላ የሚቻለው የለም እዚህ ውስጥ። ማንም ቢሆን በእግዚአብሔር መንግስት ውስጥ የጎደለ ነገር ኖሮ አስተዋጽኦ ለማድረግ የተፈለገ የተጠራ የለም። ሲጀመርስ ዓለም በሙሉ ተዘጋጅቶ ካለቀ በኋላ እኛ የተፈጠር ነው? እስኪ ንገሩኝ፣ መቼ ነው ዓለም ሳይፈጠር የተወለደ ሰው አለ? እንደዚህ የተዘጋጀ የተፈጠረ ሰው አለ እንዴ? በተዘጋጀ ዓለም ውስጥ አይደለም እንደ እግዚአብሔር የፈጠረን? በመጀመሪያ እግዚአብሔር ምንና ምንን ፈጠረ? ምድርም ባዶ ነበረች። በሶስተኛው ቀን እግዚአብሔር ምን አለ? ምድር ሳይዘሩባት ሳይተክሉባት ታብቅል ብሎ አልተናገረም እግዚአብሔር? ምድርም አበቀለች፣ ገበሬ አልዘራባትም። ምድርም አጸደቀች፣ ተክል ተካይ አልተከለባትም። ማንም ምድርን ውሃ ጠጥቷት ያለመልማት የለም ከኛ መካከል። አርሶ የዘራት ማንም የለም፣ ግን ምድር አበቀለች። ምድር በእጽዋት በአበቦች በልምላሜ አጌጠች፣ ተዋበች፣ ተሞላች። በሰማይ የሚያበሩልን ፀሐይ ጨረቃን አዘጋጀልን። እንስሳት አራዊትን እንድንጫናቸው እንድንላካቸው እንድንመገባቸው አዘጋጀልን፣ ፈጠረልን። ነፋሳቱን እንድንመገባቸው ውሆችን እንድንጠጣቸው ሁሉን ለመፍቀዳችን አዘጋጀ። የምንታጠብበትን ውሃ ጠጥተን የምንረካበትን ውሃ አዘጋጀ እግዚአብሔር። ውሃ የሚሸከምልን ደመና ቀድሞ ሰራ እግዚአብሔር። ሁሉን ከሰራ በኋላ ሰውን አመጣው። አይገርማችሁም? ከዚያ በኋላም ደግሞ ሌላ ዝግጅት ለሰው እንደገና በልዩነት አዘጋጀ። መጽሐፍ ቅዱስ እንደሚነግረን ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንደምናነበው በምስራቅ በኩል ደግሞ እንደገና ሄደና ለሰው ለክብሩ የሚገባ ስፍራ እንደገና መረጠና አዘጋጀለት። ኤደን ገነት የምትባለው ለምለም ስፍራ አዘጋጀ እግዚአብሔር። የፈጠረውንም ሰው ይላል መጽሐፍ ቅዱስ በዚያ ነው። ተመልከቱ፣ በተዘጋጀ ዓለም ውስጥ ነው እኛን የፈጠረው እግዚአብሔር። ዓለምን እንድናዘጋጅለት ፈልጎ ለሰራተኝነት የፈለገን እኮ እንዳይመስላችሁ እግዚአብሔር። በኋላ እንደገና በስህተት ምክንያት ሞት በላያችን ላይ መጥቶብን ወደቅን፣ ሁላችን ወደ መቃብር ገባን። ወደቅ፣ ጠፋን። መጥቶ ፈለገን፣
ሰራን እንደገና ነገረ ስጋዌን ነገረ ድህነትን ፈጸመልን። ዓለሙን በሙሉ አድኖ አጠቃሎ ከጨረሰ በኋላ ትንሣኤን እርገትን ከሰራልን በኋላ እኛም ጠራን። አይገርማችሁ? ሁሉም ከጨረሰ በኋላ ምክንያቱም እኛ ዓለም ያዳነው በእኛ ትክክል እኮ ነው ዓለም የዳነው እንዳንል ነው። ሐዋርያት በዕለተ ዓርብ አብረውት ኖሮ ቢሆን ኖሮ እኛም ረድተነው ነው ዓለምን ያዳነ ባሉ ነበር። እንደዚያ እንዳይሉ ብቻውን ተሰቀለ፣ ብቻውን ሞቶ፣ ብቻውን ዓለምን አዳነ። ብቻውን ወደ መቃብር ወርዶ መቃብሩን ክፈቱልኝ፣ መግነዙን ፍቱልኝ ሳይል ከመቃብር ወጥቶ አየነው። ትንሣኤ የትንሣኤን ሕግ እንደገና ሰራልን። አሁንም ወደ ሰማይ ወጣ። እንደ ኤልያስ የእሳት ሰረገላ መጥቶ ነጥቆ ወደ ሰማይ ያወጣው እንዳይመስላችሁ። አምላካችን ክርስቶስ በእሳት ሰረገላ ወደ ሰማይ ያረገ አይደለም። እንደ ድንግል ማርያምም መላእክታን ያሳረጉትም እሱ ያረገው በባህሪ ክብሩ ነው፣ በገዛ ኃይሉ ነው። የተነሳውን በስልጣኑ ነው፣ ያረገውን በስልጣኑ ነው። ሲጀመርም ሰማይ ዙፋኑ ነው፣ መጀመሪያም ቤቱ ነው። ወደ ዙፋኑ ነው ወጥቶ የተቀመጠው፣ ሌላ አይደለም። ይህን ሁሉ በገዛ ስልጣኑ አደረገ። በስልጣኑ ባከናወነው ዓለም ውስጥ እኛን ሲጠራን እኛ በዚህ ዓለም ውስጥ በእረፍት እንድንኖር ፈልጎ ነው እንጂ ለዘላለም ደስ ብሎን እንድንኖር ነው እንጂ በእውነት እግዚአብሔርን እንድናስደስተው የምናደርግለት ነገር አለን። የምናደርግለት እኮ አንዳንድ ሰው እኮ ወገኖች አስራት በኩራት እንኳን ሲያወጣ ለእግዚአብሔር ውለታ የዋለለት ይመስል እኮ ሰው አለ። እግዚአብሔር ልብሰ ተክህኖ ይዞ ሲመጣ እግዚአብሔር ራቁቱን ሆኖ መጥቶ ያለበሰው ይመስል የሚደሰት ሰው እኮ አለ። እንደዚያ ወገኖች እኛ ደስ ብሎን እንኖር ዘንድ እግዚአብሔር ወዶ ፈቅዶ ጠርቶናል እንጂ የጎደለው ነገር ነው ልንሞላለት የተጠራን ይመስላችሁ? እንደዚያ አይደለም። ግን እኛን ምክንያታችን አለ ማለት ነው። ግን አይገርማችሁ? ከኛ መካከልም እኮ በጣም ብዙ ምክንያት እየደረደረ ከስከው ከደሞ ይራቀሰዋል። እስካሁን ድረስ ያልቆረበበትን ብታይቁት በጣም ብዙ ምክንያቶች አሉ። እስካሁን ንስሐ አባት ያላበጀው ምክንያት አለው። እስካሁን አስራት ያላወጣው በጣም ብዙ ምክንያት አለው። ያ ምክንያት ግን የእግዚአብሔርን መንግስት ያወርሳል ወይ ነው ቁም ነገሩ። ክርስቲያኖች የምታመቃኙት ነገር እኮ ላታጡ ትችላላችሁ። የንስሐ አባት ያላበጅበትን እኮ ምክንያት ስትሰሙት እኮ ፍስስ እኮ ነው፣ አውርቶ አይጨርስም። ያልቆረበበት ምክንያት እኮ ብዛት፣ በስጋው በደሙ ያላገባበትን ምክንያት እኮ አቤት ምክንያቱ ብዛት። በቁርባን ለምን አላገባህም ሲሉት በጣም ብዙ ምክንያት የሚደረድሩ። እማትጾመው ለምንድን ነው ሲባል እስካሁን ጾም አልጀመረም። በ7 ዓመቱ መጀመር ሲገባው እስከ 70 ዓመቱ ድረስ ጾም ያለመደ ሰው እንኳን ይቁነጠነጣል። በ70 ዓመቱ በ50 ዓመቱ ጾም አልችል ብሎ የጾም ቀንበር መሸከም አልችል ብሎ የሚቁነጠነጥ ሰው አለ። በ20 ዓመቱ ሕግ ያለመደ ገና በሕግ እግዚአብሔር መኖር ያልቻለ ቅብጥብጥ ክርስቲያን አለ። ጸሎት ያለመደ፣ አስራት በኩራት ማውጣት ያለመደ፣ ምጽዋት መስጠት ያለመደ፣ በእጁ ስራ መጠቀም ያለመደ፣ በማጭበርበር መኖር የለመደ ስንት ክርስቲያን አለ? በጣም ብዙ ሰው። ይህ ለዚህ ደግሞ ብትጠይቁት ምክንያቱ ብዙ ነው። ይህን በማድረጉ ምክንያት ለራሱ አዘጋጅቷል። እርሻ አለብኝ ብሎ እንደሄደው ሰው፣ ንግድ አለብኝ ብሎ እንደቀረው ሰው። ወገኖች እስኪ ያስቡት። ይሄ ግን ከሰርግ ያስቀራል። ይሄ ግን ሰርጌ ላይ ተገኝልኝ ብሎ ወዳጃችሁ ሲጠራችሁ ምክንያት ይሆናል። በእውነት ወዳጄ ጠርቶኛል ሰርግ አለብኝ ብላችሁ ትዘጋጃላችሁ፣ ትሄዳላችሁ እንጂ ለዚያውም ንጉሥ የጠራው ሰው እንዲህ አይነት መልስ ይሰጣል? የንጉሥ ሰርግ ላይ ለመገኘት ይሄ ሁሉ ምክንያት ይደረደራል? እንዲህ አልነበረም። ግን ሰዎቹ ምክንያት ደረደሩና ቀሩ። የሚበላውን የሚጠጣው ንጉሡ ነው ያዘጋጀው። ወዳጅ ለወዳጁ ለሰርግ ስጦታ ይዞ ሊሄድ ይችል ይሆናል። ለንጉሥ ግን ምን ተይዞ ይኬዳል? ንጉሥ ሲጠራ እንዲሁ ዝም ብሎ ለግብዣ ይኬዳል እንጂ በቤተ መንግስት መገኘትስ ግብዣ ላይ ክብር ያሰጣል፣ ክብር እንዲሰማን ያደርጋል እንጂ ሌላ ምን አለው? እነዚህ ሰዎች ግን ይህን ሁሉ ነገር ግራ ወደ ኋላ ጥለው
ወደ ራሳቸው ፈቃድ አዘነበሉ። ወገኖቼ ሰው ኃጢአትን የሚጀምራት የእግዚአብሔርን ፈቃድ ትቶ የእግዚአብሔርን ጥሪ ትቶ የራሱን ፈቃድ የልቡን ጥሪ መከተል ሲጀምር ነው። የማንን ፈቃድ ሲተው? የማንን ፈቃድ ሲተው? የማንን ፈቃድ ሲከተል? የራሱን ፈቃድ መከተል ሲጀምር። ግዴላችሁም ወገኖቼ የራስን ፈቃድ ከመከተል እንውጣ። የእግዚአብሔር ፈቃድ ይሻለናል። ወደ ዓለም ያመጣችን የእግዚአብሔር ፈቃድ ናት እንዳትረሱ። ለመዳን ያበቃችን የእግዚአብሔር ፈቃድ ናት። ወደ ሰማይ ያሳረገችንና በሰማይ ስፍራ እንዲኖረን ያደረገችን የእግዚአብሔር ፈቃድ ናት። እኛ በሰማይ ስፍራ እንዲያዘጋጅልን ጠይቀነው ነበር እንደ እግዚአብሔር? አልጠየቅነውም። እሱ ግን በፈቃዱ ምን አለ? እሄዳለሁ በሰማይም ስፍራ አዘጋጅላችኋለሁ አለ። ይችኮ ከበጎ ፈቃዱ የተነሳ ያደረገልን ድርጊት ናት፣ የዋለልን ውለታ ናት። እኛ በእውነት አገልጋይ እንዲያደርገን ለመንግስቱ ጠየቅነው እንጂ አባት እንዲሆነን ልጆቹ እንዲያደርገን ጠይቀነው ነበር። እሱ ግን አይገርማችሁም? በመንፈስ ወለደንና አባት ሆነን ልጆች አደረገን። እኛ እኮ የጠየቅነው ረስየኒ ከማዱ ማግብርቲከ ከባሮች እንዳንዱ ልሁን ብለን ነበር የጠየቅነው። የሉቃስ ወንጌል ምዕራፍ 15 ላይ ተመልከቱት። የአንድ ኃጢአተኛ ሰው ጸሎት አለ እዚያ ላይ። ያ ኃጢአተኛ ምን ይላል? አዳም ነው ያ ኃጢአተኛ፣ የጠፋው ልጅ ይባላል። ከቁጥር 11 ጀምሮ የሚተርክ ታሪክ ነው። በዚህ ታሪክ ውስጥ ያ የጠፋው ልጅ አዳም ነው። ልጅ ልባል አይገባኝም አለ። ከባሮች እንዳንዱ ሆኜ ግን በቤት እንድኖር ፍቀድልኝ አለው። ያ ደግ አባት ግን ምን አለ? እንዲያውም ቤቴ ውስጥ ካሉ ልጆች ይልቅ ለአንተ ተድላ ደስታ ላደርግ ይገባኛል ብሎ ከልጆቹ እንዳንዱ ቆጠረው። ክብርና ምስጋና ለአምላካችን ይሁን። አሁን እግዚአብሔር ይውላችሁ፣ አሁን እግዚአብሔርን ቸርነቱን እዩት። ባሮች አድርገን ብንለው ልጆች አደረገን። በዚህ ምድር ላይ እንዲያድነን ብንፈልግ በሰማይ ቤት ሰራልን። አሁን የኛ ፈቃድ በእውነት ምንድናት? የእግዚአብሔር ፈቃድ ለኛ የተሻለ እኮ ነው ክርስቲያኖች። የተሻለ እያሰበልን የወረደ ነገር የምናስብ እንደኛ ለሞኛለን። ውሃዋን እንደማይችል ሰው እኮ ነው የሆነው ወገኖች። ምን እንደማይችል ሰው? ውሃዋን የማይችል ሰው ታውቃላችሁ? ይችላልው መስሎት ወደ ውሃ ይገባል። በኋላ ውሃው ሊወስደው ያጣጥረዋል። ውሃው ሊወስደው ሲያጣጥር ዋናተኛ ያየውና ሊያወጣው ይገባል። ሊያወጣው የገባውን ዋናተኛ ሊያድነው እየሞከረ ሳለ ተነስቶ ያንቀዋል። አይታችኋል? እንደ አይነት ገጥሟችኋል? ታውቃላችሁ? እንደዚህ እዚህ ሀገር ውሃ ዋና የለም እንዴ? ነው ውሃም የለም። እኔ ከጣና ስለመጣሁ ነው፣ ይቅር በሉኝ። እንግዲህ አባይና ጣና ዳር ነው የምኖረውና ለዚያ ነው በውሃ ዋና የመሰልኩት። ለማንኛውም ይሄን ታውቁታላችሁ መቼም። ከተማም ቢሆን እንዳቅማችሁ በገንዳ ውሃ ቆማችሁ ተዋኛላችሁ አይደል? ከተመኛ እኮ ዳ ነው። እኛ በአባይና በጣና እንዋኛለን የገጠር ሰዎች። ከተመኛ በገንዳ ውሃ አቁሮ ነው የሚዋኘው። እዛች ላይ ሲዋኝ ውሃ ዋና የማይችል ሰው የሚድን አይመስለውም። ምክንያቱም መዳን የሚፈልገው ከመስጠም ነው። ግን ተነስቶ ላዩ ላይ ይወጣበታል። እኛም ወገኖቼ መዳን እንፈልጋለን፣ ሀብታም መሆን እንፈልጋለን፣ ደስተኛ መሆን እንፈልጋለን፣ ከጭንቀት መውጣት እንፈልጋለን፣ አሁን ካለብን ደዌ ሁሉ መዳን እንፈልጋለን። ግን የእግዚአብሔርን ፈቃድ እንደፈጥጣለን። የእግዚአብሔር ፈቃድ ላይ እንረማመድበታለን እንደፈለገን። ትእዛዙን እንጥለዋለን፣ እንረሳዋለን። ሕጉን እንጥለዋለን፣ ሕጉን ማክበር እንተዋለን። የታለ ጸሎታችን? ጸልዩ ተብለን ብንታዘዝ? የታለ ጾምነው ጾሙ ተብለን ቢያዘን እግዚአብሔር? የታለ መንፈሳዊ ሕይወታችን? መንፈሳውያን እንድንሆን ከመንፈስ ቅዱስ ቢወልደን ስጋውያን ብቻ ሆነን አስቸግረን እኛ
በጣም እንደኛ ያስቸገረ ሰው አለ እንዴ? ህጉን ትእዛዙን ሁሉ እየጣል የራሳችንን ፈቃድ ብቻ እየተከተል ያስቸገርን እኮ እኛ ነን። ለወዳችን የምናደርገውን ያህል እንክብካቤ ለነፍሳችን አድርገን እናውቃለን? የዚህን ዓለም ነገር ተውትና ስለ ወዲያኛው ዓለም ወይም ስለ መንግስቱና ስለ ጽድቁ አስቡ ተብለን ነበር። መች ነው ስለ ጽድቁና ስለ መንግስቱ ያሰብነው? ሁልጊዜ ስለ ቤታችን፣ ሁልጊዜ ስለ ምድራዊ ህይወታችን እናስባለን። የምድሩም የሰማዩም ሳይከናወንልን እንዲሁ ደግሞ ዝም ብለን እናዘግማለን። በስቃይ እንኖራለን። ወገኖች እግዚአብሔር እኮ የጠራን ለእረፍት ነው። እግዚአብሔር የጠራን ደስ ብሎ እንድንኖር ነው። ክርስቲያኖች የእግዚአብሔርን ትእዛዝ ሳይፈጽሙ ደስተኛ መሆን አይቻልም። ይሄን አምነን ልንቀበል ይገባናል። የማንን ትእዛዝ? የእግዚአብሔርን ፈቃድ የማያስቀድም ሰው ደስ ብሎት ሊኖር በፍጹም አይችልም። ግድ የለም የእግዚአብሔርን ፈቃድ ማድረግን እንጀምር። የኛም ፈቃድ እንተዋል። ደስታችን ሲመጣ እንመለከተዋለን። እንደ ከበበን ደመና ላያችን ላይ ደስታ ሲረገረግ እናያለን። አሁን እንደምታዩት ፀሐይቱን ደመና ከቦ አስቀርቶብናል። አሁን ፀሐይ የለችም። አሁን የከበበንን ጭንቀት ሊያርቅልን የሚችል የእግዚአብሔርን ፈቃድ ስንፈጽም የምናገኘው ደስታ ነው። ክርስቲያኖች የእግዚአብሔርን ፈቃድ በማድረግ ውስጥ ነው ክርስቲያኖች ደስታ ያለው። በመብላትና በመጠጣት እንዳይመስላችሁ፣ ዕለት ዕለት ፈቃዳችንን በማድረግ እንዳይመስላችሁ። በአንድ ወንድ በአንዲት ሴት ጸንቶ መኖር የእግዚአብሔርን ፈቃድ ማድረግ ነው። ደስታ ያለው በዚያ ውስጥ ነው። ሰላም ያለው በዛ ውስጥ ነው። የእግዚአብሔርን ፈቃድ እየረሳን እስከ መቼ ድረስ በጸጸት ውስጥ እንኖራለን? ክርስቲያኖች ሕጉን እየሻርን እስከ መቼ በሐዘን እንኖራለን? ትእዛዙን እየጣስን እስከ መቼ እንጨነቃለን? እስከ መቼ እናመጣለን? እስከ መቼ በጭንቀት ውስጥ እንኖራለን? አሁን የመጣብን ጭንቀት፣ አሁን ያለብን ከባድ ነገር ሁሉ ሕጉን ትእዛዙን በመዘንጋታችን ምክንያት ነው። እስራኤል ሕጉን ሲፈጽም እግዚአብሔር ያደርግለት የነበረውን ነገር ታውቃላችሁ። ከፈርዖን ማዳን፣ ከፈርዖን ከግብፅ ባርነት ማውጣት፣ ባህር ከፍሎ ማሻገር፣ መና ማውረድ፣ ከጠንካራው አለት ከደደረው አለት ውስጥ ውሃ ማውጣት ይቻላል። እግዚአብሔር ሕጉን ትእዛዙን ለሚፈጽሙ ሰዎች ደስታን ከየት እንደሚያመጣት አታውቁትም። ክርስቲያኖች ይሄን ደመና ከየት እንዳመጣው ታውቃላችሁ? መምጫውን ታውቃላችሁ? ይሄን ደመና ሲሰራ እግዚአብሔር ስንት ሰዓት ፈጀበት? እስኪ ንገሩኝ። ታውቃላችሁ? ስንት ቀን ፈጀበት? የዚህ ዓለም መንግስታት ተባብረው አንድ ላይ ተፈራርመው በአንድ ሰነድ አዋጣው ለዚህ ሰማይ ልብስ እንስራ ብለው ቢያስቡ ስንት ዓመት ይፈጅባቸዋል? ስንት ዓመት ይፈጅባቸዋል? ይችላሉ? ግን ይችላሉ? አይችሉም። እግዚአብሔር ግን በደቂቃዎች ይህን ሰማይ ይሸፍነዋል። በማይክሮ ሰከንድ ይህን ሰማይ ያለብሰዋል። ደስታ ከወዴት እንደምትመጣ አታውቃትም። ካንተ የሚጠበቀው ትእዛዙን ማድረግ ነው ወገኔ። የእግዚአብሔር ቤተሰቦች እኛ ፈቃዱን መፈጸም ነው ከኛ የሚጠበቀው። እግዚአብሔር አሁንም ያስጨንቃችሁን ነገር የት እንደሚጥለው አታውቁትም። የት እንደሚሰውረው፣ የት እንደሚወስደው። አሁን ይሄን ደመና ከሰዓት በኋላ የት እንደሚያደርሰው ታውቃላችሁ? እናውቃለን? አናውቅም? የት አኑሮ እንዳቆየው ሳጥናችሁ ውስጥ አሁን የለበሳችሁትን ልብስ አጥፋችሁ መልሳችሁ እንደገና ሳጥን ውስጥ ታኖሩታላችሁ አይደል? ልትለብሱ ስትፈልጉ ደግሞ ሳጥን ተከፍቱና ታወጡታላችሁ። እግዚአብሔር ይሄን ደመና የሚያኖርበት ሳጥን አለው? ንገሩኝ። አለው? የለውም። የት አኑሮ የት አቆይቶ ነው ያመጣው? አናውቅም። አምና የነበረው ደመና ነው ወይ ሲጀመርስ? አይደለም። እግዚአብሔር ደስታን ከወዴት እንደሚያዘጋጃት ስለማናውቅ ነው እንጂ ክርስቲያኖች ትእዛዙን በመፈጸም ቃሉን በማድረግ ውስጥ ናት ተድላ ደስታው ያለች። አረ እግዚአብሔር ለሰርግ ነው የጠራን። ክርስቲያኖች የተጠራ ነው ወደ ሰርግ ቤት ነው። ወደ ሰርግ ቤት ለመምጣት እንዴት እንዘገያለን? ወደ ሰርግ ቤት ለመምጣት በዘገየን ቁጥር እግዚአብሔር በለቅሶ ውስጥ እያኖረን ነው። ዛሬ ፖለቲካው ያስለቅሰናል፣
የኑሮ ውድነቱ ያስለቅሰናል። የእህትና የወንድሞቻችን ሽሙጥና ግልምጫ ያስለቅሰናል። ፍቅር ማጣት ያስለቅሰናል። የባሏ ግልምጫ የባሏ እርግጫም ያስለቅሳት ሴት አቤት ብዛቷ። የሚስቱን ቁጣ የሚስቱን ክፉ ነገር መቋቋም አቅቶት ልቡ ሲደማ የሚኖረው ወንድ ብዛቱ። እንዲህ እየደማን እንዴት እንኖራል? ወደ ሰርጉ ተጠርተናልና እስክንመጣ ድረስ አልቃሾች ነን። ሁሉ ጊዜ ክርስቲያኖች እስክንመጣ ድረስ እናለቅሳለን። እስኪ ወደ እርሻ ይሄዳለሁ ብሏልና እርሻው ፍሬ አፍርቶ ሲመግበው እናያለና፣ እስኪ ወደ ንግድ ይሄዳለሁ ብሏልና ወረቱ ተትረፍርፎለት ነግዶ አትርፎ ሞትን ድል ሲነሳበት እናያለና፣ ነግዶ ባተረፈው ትርፍ ዓለምን ሲገነባት እናያለና። ነገድን እኮ ብዙ ዓመት ብዙ ዘመን ነግደን ባተረፍነው ትርፍ ቤት ገነባን እኮ። ግን ከየት እንደመጣ በማናውቀው መዓት እግዚአብሔር አፈረሳት። ስንት ከተሞች ናቸው የፈረሱት የወደሙት? የስንቶቹ ቤት ነው የተናደው? ነገድን አተረፍ ቤት ሰራን አሞቅነው ጎጆአችንን አቆምነው ብለን ስናስብ ሞት መጣና ደግሞ ነጠቀን፣ ሕይወታችንን አጎደለው። የሚያጎድለን ነገር ብዛቱ የሚነጥቀን ነገር ብዛቱ። ክርስቲያኖች ወደ ሰርጉ ተጠርተን አልመጣ ብለናልና ነግደን ባተረፍነው ትርፍ መደሰት አንችልም። እመኑኝ። ወደ ሰርጉ ቤት ተጠርተን እምቢ ብለናልና ክርስቲያኖች ባረስነው እርሻ ላይ የዘራነው ዘር ፍሬ አፍርቶ ሊያጠግበን አይችልም። ይኸው መጥገብ አቃተን እኮ። እርሻዎች ያፈራሉ በየዓመቱ፣ ወይን እንተክላለን፣ የጠጣነው ወይን ደስታን አይሰጠን። ስንዴ እንዘራለን፣ የዘራነው ስንዴ በጎተራ ውስጥ ገብቶ ምግብ ሆኖ አያጠግበን። ሁልጊዜ ረሃብተኞች ነን። በዚያውስ ላይ ወገኖቼ መጥገብ ያለብን እንጀራ ብቻ ነው እንዴ? ደስታን መጥገብ የለብንም? ሰላምን መጥገብ የለብንም? ፍቅርን መጥገብ የለብንም? ፍቅር አራባችሁም? ደስታን አልተጠማችሁም? እርካታን አላጣችሁም? አልተራቆታችሁም ከእርካታ? ማዕዳችንማ ሙሉ ነው፣ እንጀራውማ የተትረፈረፈ ነው። ግን መጥገብ የሚባል ነገር የለም። ገንቧችንማ በወይን የተሞላ ነው። እየቀዳን እንኳን ለኛ ለሰው የምንሰጠው ውድ መጠጥ ቤታችን ውስጥ የሞላ ነው፣ የተትረፈረፈ ነው። ግን ወገኖች እርካታ ወዴት አለ? የት አለ እርካታው? ሰው ሲያገባ አይተን እናገባለን፣ ሰው ሲመነኩስ አይተን እንመነኩሳለን፣ ሰው የሚያደርገውን ሁሉ እናደርጋለን። በሆነውም ነገር ሁሉ መርካታ ቃተን። ትናንት እንመኝ ነበር ስልጣን ነው፣ ስልጣን አገኘን። የታል እርካታው? የታል ደስታው? ባገኘነው ስልጣን ሁልጊዜ መዋከብ ነው፣ ሁልጊዜ መቃተት ነው፣ ሁልጊዜ ሲያብዱ መኖር ነው። ዓለም አሳበደችን እኮ ወገኖቼ። ወደ ሰርጉ ተጠርተን አልመጣ ብለን እኮ ስላስቸገርን ነው የሁሉ ነገር የሆነብን። የሰርጉ ባለቤትማ ሰርጉ ተደግሷልና ልጥራ ቢል የሚጠራው ያጣ ይመስላችኋል? ቤቱ እስኪሞላ ድረስ ተጋባዦች አንድ ባንድ ገብተው ስፍራውን ይሞሉታል፣ ይይዙታል። እግዚአብሔርማ ለመንግስቱ ሰው ያጣል ብላችሁ ነው ወገኖቼ? አሉት እኮ በከተማ ባይሆን በገጠር፣ በገጠር ባይሆን በከተማ አሉት እኮ። በከተማ ባይሆን በገዳም፣ በገዳም ባይሆን በከተማ አሉት። ባልታሰበ ስፍራ እግዚአብሔር ለሰርጉ የጠራቸው ያዘጋጃቸው እድምተኞች አሉት። የሰርጉ ቤት እስኪሞላ ድረስ በሰርጉ ቤት ውስጥ መኖር የሚገባቸው የሚፈቀድላቸው ሰዎች አሉት። አንዳንዶቻችን ወደ ሰርጉ እንመጣለን መምጣቱን፣ ነገር ግን ደግሞ የሰርግ ልብስ መልበስን እንረሳለን። የኛ ደግሞ ችግር እሱ ነው። ያልመጣሉ ወደ ሰርጉ ተጠርተው ለስጋው ለደሙ ታጭተው ተጠርተው ያልመጣሉ። ለክርስቶስ ተዋህዶ ክርስቶስን እንደ ወንድ ሙሽራ እንዲቀበሉት ራሳቸውን ነፍሳቸውን አንጽተው በእግዚአብሔር ቃል ቀድሰው ለክርስቶስ የምትገባ የምትታጭ ለሰማያዊ ሰርግ የምትሞሸር
ሙሽራ አድርገው ሊያቀርቡ የተጠሩ ብዙዎች ናቸው። እኛም ራሳችን እንመጣለን መምጣቱን፣ ግን ደግሞ የሰርግ ልብስ እንረሳለን። እንመጣለን እኮ ግን የታለ ፍቅራችን? የሰርግ ልብስ የተባለው እኮ ፍቅር ነው ወገኖቼ። ክርስቲያኖች ነን ግን ያለ ፍቅር እንመላለሳለን። ክርስቲያኖች ነን፣ ትህትና የለን፣ ትዕቢተኞች ነን፣ በትዕቢት የተነፋ ልብ ይዘን እንመጣለን። ክርስቲያኖች ነን ግን ዓለማዊነት ያጠቃናል። እዚህም ስንመጣ ዘፈን ያምረናል። እዚህም መተን እንኳን ዓለማዊ ነገር ያስመኘናል። ክርስቲያኖች ዓለማዊ ነገር እንጨዋወታለን። ወንጌል መማራችን ወዴት አለ? ስለ እግዚአብሔር ፍቅር ምን ጸልየው ጸሎት ሁሉ ስለ እግዚአብሔር ፍቅር ነው። በእግዚአብሔር ፍቅር ተነክተን ነው። ለፍቅሩ ተገዝተን ነው የምንመጸውተው ምጽዋት። አንዳንዱ እኮ ሲመጸውትም ሰው ይልኝ ብሎ ነው። አደባባይ ላይ ይመጸውታል። ወይም ገሌ ይሄን ያክል ሺህ ብር ሰጠ ብላችሁ ንገሩልኝ ይላል። በእግዚአብሔር ፍቅር አይደለም የሰጠው። ካልነገሩ ለዘግማ ያቆርፋል። በዚህ ምክንያት ታወጣውን አያገል ይሄን ያህል ብር ሰጥቷል፣ ወይዘሮ ገሊት ይሄን ያህል ብር ሰጥቷል ስንል እንውላለን። ጸሎቱን ምህላውን ትተን ቅዳሴውን ምስጋናውን አቋርጠን ዝማሬው ብዙዎቻችን ለእግዚአብሔር ፍቅር ራሳችንን እናስገባለን። ይሄ ነው ሰው ቤት ውስጥ መጣ፣ ግን ደግሞ ይሰርግ ልብስ አለበሰ። ስለዚህ ምን አለው ባለቤቱ? አኬ ለምን ትቦይ ከዚህ ዘይ ለብስ ከመሰመራ ወዳጅ ለምን ገባስ ሰርግ ልብስ ሳትለብስ? እግዚአብሔር እንዲከመባል ሁላችንንም ይሰውራል። መምጣቱንስ መተሻል ፍቅርሽ ወዴት አለ ቢልሽስ ቢለንስ በእውነት ወንድሞቻችንን መውደድ በእኛ ዘንድ ያለውን በእውነት ካህናቶቻችንን እንወዳለን። ካህናቱ ምዕመናኖቻቸውን ይወዳሉ። ነፍሳቸውን እስከ መስጠት ድረስ ክርስቶስን መስለው ይጠብቃሉ። ለምዕመናን መዳን የክርስቶስን ያክል ይጨነቃሉ፣ ያስባሉ። ምዕመናንስ ለአባቶቻችን ያክል ይጨነቃሉ። ሐዋርያት ክርስቶስ ህብስት ላበርክት ባለ ጊዜ ህብስቱን ያመጡት ከሐዋርያት ናቸው። 5 እንጀራ የተገኘው ከሐዋርያት ነው። 5 እንጀራ ለ5,000 ሰው ማብቃት የክርስቶስ ስራ ነው። ከዚያም 12 ቅርጫት እንዲተርፍ ማድረግ የሱ ስራ ነው። 5 እንጀራ ይዞ መገኘት ግን የሐዋርያት ስራ ነው ወገኖች። እኛ እኮ 5 ነገር ሊገኝብን ይገባ ነበር። ስንት ነገር ስንት ነገር 5 ነገር ይዛችሁ ስንት ነገር አውቄ ነው ማስደግማችሁ። 5 ነገር ይዛችሁ 1 ፍቅር ምን አልኳችሁ? 2 ትህትና ምን አልኳችሁ? ምን አልኳችሁ? ትህትና 3 የዋህነት ምን አልኳችሁ? የዋህነት 4 ይቅርታ ምን አልኳችሁ? ወይም ይቅር ማለት ነው። ይቅር ማለት ይሄን ይዘን ልንመጣ ይገባናል። 5ኛ ምጽዋት ይሄን ይዘን ልንመጣ ይገባናል። ስንት ነገር እናምጣ አልኳችሁ? 5 ነገር እናምጣ። ፍቅር ይወዱኛል አይወዱኝም ሳይሉ ሁሉም መውደድ ነው። ይወዱኛል አይወዱኝም ሳይሉ መውደድ። እስኪ በሉ ፍቅር ነው። ይወዱኛል አይወዱኝም ሳይሉ ሁሉን መውደድ ነው። ሁሉም ምን ማለት ነው? የሚወዳችሁንም የሚጠላችሁንም ነው። ልብ በሉ። ክርስቲያናዊ ፍቅር እንደዛ። ክርስቶስ ጴጥሮስን ሲወድ ይሁዳን አልወድህም ውጣ ብሎታል? ንገሩ ብሎታል? አላለውም። እንዲያውም ወዳጅ ሲል የሰማ ጴጥሮስን ሳይሆን ማንን ነው? ይሁዳን ወዳጅ ብሎ እኮ ነው የጠራው። ምን ወዳጅ ነው ያለው። ስለዚህ ክርስቶስ በይሁዳና በጴጥሮስ መካከል የተለየ ፍቅር አላሳየም። እናንተስ ይሁዳን ብታዩት ምን ትሉታላችሁ? ዝም ትሉታላችሁ? አሁን እዚህ ላይ እንደው አይበለውና በሰው ፊት አያጋጠኝና ከሙዳይ ምጽዋቱ ሳንቲም ሳነሳ ብታዩ ምንድነው የምታረጉ? ምንድነው የምታረጉ? ታተርፉኛላችሁ? ታተርፉ። እንግዲህ ለማንኛውም ፍቅር ማለት ይወዱኛል አይወዱኝ ሳይሆን ምን ማለት ነው? መውደድ፣ ሁሉንም መውደድ ነው። ሁለተኛው ምንድን ነው ያልኳችሁ? ትህትና
ትህትና ያከበሯችሁን ማክበር ብቻ ነው። በነገራችን ላይ ነው ትህትና ሁለት መልክ ነው ያለው። የመጀመሪያው ከሁሉም እኔ አንሳለሁ ማለት ነው። ከሁሉም እኔ ምን እላለሁ? እኔ አንሳለሁ ማለት ነው። ይሄ ምንም እንኳን በትምህርት ብትበልጧቸው፣ በእውቀት ብትበልጧቸው፣ በውበት ብትበልጧቸው፣ በሁሉም ነገር ብትበልጧቸው ከሁሉም ግን ማን ያንሳል? ከሁሉም ማን ያንሳል? እኔ አንሳለሁ ብሎ ማሰብ ከልብ ሲሆን ማለት ከልብ ሲሆን። ሁለተኛው መልኳ ግን ምን አይነት መሰላችሁ? እናንተ እንዲህ ብላችሁ ስታስቡ እገሌ እኮ ደንቆሮ ነው ቢሏችሁ፣ አዎ እውቀትና እግዚአብሔር ነው እኔማ እውነትን ነው ምን አውቄ ብሎ ማመን፣ ያንን ማመን። ይህ ምናልባት በዚህ ዘመን አነቃቂ ንግግር ለሚናገሩ ሰዎች ላይመች ይችላል። ምክንያቱም አነቃቂ ንግግር የሚናገር ሰው ሁልጊዜ ምን እላለሁ? ከሁሉም የተሻልኩ ነኝ ብለህ አስብ አይደል? ከሁሉም እኔ እበልጣለሁ ብለህ አስብ። ስለዚህ ከሁሉም የተሻለ ጸጋ እና ስራ አለኝ። ከሁሉም የተሻለ የለም። እውነቱን ስንነጋገር ከሁሉም የተለየ ግን ሊኖር ይችላል። ያ ማለት ለአንተ 1000 ጸጋ ከሰጠ እግዚአብሔር ለሌላው 1000 ይሰጠዋል። ይህን ማመን ያስፈልጋል። አንተ በእውቀት በመራቀቅ ከሌላው በልጠህ ከሆነ አንተን በሌላ ነገር ያንን ሰው እንዲበልጥ አድርጎታል። ተመልከት፣ እንዲበልጥ ደግሞ ያደርገዋል። እውነት ለመናገር ይኸውላችሁ ይህን አስፋልት የሰሩ መሐንዲሶች የሚደነቁ ናቸው አይደል? ምክንያቱም ኮምፒውተር ላይ ነው ፕላን የሰሩት። ከዛ ደግሞ ትሄዱና ገበሬውን ደግሞ ስታስቡት ያርሳል፣ ይቆፍራል፣ ምርት ያመርታል። ይህንን የሰራው መሐንዲስ ገበሬው ያመረተውን እየበላ ባረም ነው። ስለዚህ ከገበሬውና ከመሐንዲሱ ማን ነው የሚበልጠው? ማን ይበልጣል? ስለዚህ መሐንዲሱ እኔ እኮ ነኝ በእኔ በሰራሁት መንገድ እኮ ነው አንተ የምትመጣው ቢል ይችላል። እሱን ተውት። እሺ መኪና ያመረተ ሰው አለ፣ ወይም ደግሞ መኪናን የፈጠረ ሰው አለ። መኪናን የሰራው ሰው መንገድ መስራት አይችልም። አሁን መንገድ መስራት የቻለው ሰው እና መኪና መስራት ከቻለው ሰው የትኛው ነው የሚበልጥ? ዋጋውን አይደለም የነገሩ የጠየቋቸው። ማን ይበልጣል? መንገድ የሰራው ሁለት እኩል ናቸው። መንገድ የሰራው አህያ ይሄዳለት፣ መኪና የሚሰራው ደግሞ ከዚህ። ስለዚህ መንገድ የሰራው መኪና የመስራት እውቀት የለውም። መኪና የሰራው ደግሞ መንገድ የመስራት ችሎታ የለውም። ስለዚህ እግዚአብሔር አዳልቷል በሁለቱም መካከል እግዚአብሔር ሊያዳላቸው አላዳለም። እና ጸጋችን ልዩ ልዩ ሆኖ ነው እንጂ የምትበልጡት ሰው በፍጹም የላችሁ። ያንን ሰው እግዚአብሔር ምን አይነት ጸጋ እንደሰጠው የምታውቁት ነገር የለም። አሁን በዚህ ዓለም ላይ ባለጸጋ ይኮራል አይደል? ይህን እውነት ለመናገር ባለጸጋን እኮ ባለጸጋ ያደረጉት ድሆች ናቸው። በድሃ ላይ የምትኮራ ከሆንክ ባለጸጋ ላይ ብለህ የድሆችን ሀብት ሰብስበህ ነው ባለጸጋ የሆንኩት። ከዚያ ሲቀጥል ደግሞ ድሆች ናቸው አንተም ባለጸጋ ያደረጉ። ምክንያቱም ሀብታም ሲያርስ ሲቆፍር አይተማመቁ፣ ሲያሳርስ ሲያስቆፍር ነው የምናውቀው። ድሆች ሰብስበው ሀብታም ያደረጉ። አሁን በጣም ትልቅ ቤት ይሰራና ትልቅ ፎቅ የማን ቤት ነው ይባላል? ያቶ ገሌ አይደል? ግን ያንን ቤት ይሰሩት እነማን ናቸው? ድሆች ናቸው። ድሃ ይሰራው ሀብታም ይኖርበታል። ይሄ እኮ ነው በዓለም ላይ ያለው ስራ። ድሃ ይገነባዋል፣ ሀብታም ይዝናናበታል። እውነቱ ነው። ተሰርቶ ካለቀ በኋላ ገብቶ መዝናናት አይችሉም። እዚያ ቦታ ላይ እነዚያ ሰዎች ልብሳቸው አዳፋ ነው፣ ገንዘብ የላቸው። ከዛ ገንዘብ ያለው እየገባ ይዝናናበታል። እውነቱ ነው። ማንም ከማን ይበልጥ አይደል? ትህትና ማለት እንደዚህ ነው ወገኖች። የዋህነት ደግሞ ሶስተኛው የዋህነት አልያልኳችሁ። የዋህነት ደግሞ ነገርን ሁሉ ለእግዚአብሔር መተው፣ ለራስ ብልጠት የራሴን ሕይወት አድናለሁ አተርፋለሁ ብሎ አለማሰብ። ምክንያቱም አዳኝ ማን ብቻ ነው? እግዚአብሔር ብቻ ስለሆነ የሚያድነን እግዚአብሔር ስለሆነ እነዚህን ነገሮች በጠቅላላው 5 ያልኳቸውን ነገሮች ይዘን ልንገኝ ይገባል። ይህንን ሲኖረን እግዚአብሔር ራሱ እኛን ሁላችንን ወደሚያስፈልገው ወይ ያሰበልንን ጸጋ ይሰጠናል።
ወደ ሰርግ ቤት የመጣው ያንን ሰው ለምን እዚህ ገባ ብሎ የተቆጣው እኮ ለዚህ ሰርግ ቤቱ መጥቷል። መምጣቱ ጥሩ ነበር፣ አልተነቀፈበትም። ግን ለዛ ቦታ የሚመጥን አልነበረም። በእውነት እግዚአብሔር ጠርቶ አይደለም እንደ ከሰው ለይቶ ካህን ያደረገን? እንደ ካህን ማገልገል ሲገባል እንደ ምንደኛ እየኖር እንደ እረኛ መጠበቅ ሲገባል ምንደኞች ሆነን የሚጠቅሙንን ካልሆነ በስተቀር አይጠቅሙንም የምንላቸውን በስጋ ያልጎበኙንም ሰዎች ችላ የምንል ከሆነ የታል በእውነት ወገኖች ለተቀመጥንበት ስፍራ የሚገባው አገልግሎታችን የታል? እንደ ምዕመን መኖር ሲገባል፣ እንደ ክርስቲያን መኖር ሲገባል ዓለማዊነትን ከመንፈሳዊነት አንድ አድርገን ይዘን መተን ያስቸገርን ሆነ። ሰርግ ቤት ውስጥ ብንሆንም እኮ አስቸግረናል፣ በብዙ መንገድ አስቸግረናል ክርስቲያኖች። ስለዚህ ወገኖች ለሰርጉ እንዲገባ ወይም ደግሞ በእግዚአብሔር ፍቅር ተጠርተን እስከመጣን ድረስ ለዚህ የሚገባ ለተጠራንለት ዓላማ የሚገባ አገልግሎት ሊኖረን ይገባል። ያ ለሰርግ የማይገባ ልብስ ለምን ለበስ የተባለው ለክርስቲያን የማይገባ ሕይወት ለምን ትኖራለህ እንደማለት ተደርጎ ይቆጠራል፣ ወይም በዚህ ይተረጎማል ማለት ነው። ለክርስቲያን የማይገባ ሕይወት የምንኖር ስንቶቻችን ነው? ለካህን የማይገባ ሕይወት ያለን ስንቶቻችን ነው? ለምንኩስና የማይገባ ሕይወት ያለን ስንቶቻችን ነው? ለሰባኪ የማይገባ ሕይወት ያለን። አሁን ንግግራችን ከስብከት ስንወርድ እኮ ከመድረክ ስንሆን እንደ ሰባኪ አይደለም። በጣም ያሳፍራል። ከመቅደስ ስንወጣ እንደ ካህን አይደለም ኑሯችን። ከቤተ ክርስቲያን ስንወጣ እንደ ምዕመን እንደ ክርስቲያን አይደለም አኗኗራችን። በከተማ ሰው የሚያውቀን እንደ ክርስቲያን አይደለም ወገኖቼ። ብዙዎቻችን እንደ አሕዛብ ነው ጠባያችን። ሁለት ሚስት የሚያገባል አይደል እንደዚህ ውስጥ፣ ባሏን የማታከብር ሴት አለች አይደል እንደዚህ ውስጥ፣ ለሚስቱ የማይራራ ጨካኝ ወንድ አለ አይደል እንደዚህ ውስጥ፣ ልጆቹን በመልካም አስተዳደግ ያላሳደገ አባት አለ አይደል እንደዚህ ውስጥ፣ ለአባቱና ለእናቱ የማይታዘዝ ልጅ አለ አይደል እንደዚህ ውስጥ። ስንቶቻችንን በእውነት የእግዚአብሔርን ሕግ አክብረን ትዳር ለመመስረትስ እየተጓዝን ያለ ነው? ስንት ወጣት ነው የእግዚአብሔርን ፈቃድ አስቀድሞ ጋብቻውን ለመመስረት እያሰበ እየተጨነቀ ያለው? እኔንስ እገሊትን ባገባ እደሰታለሁ፣ ለእኔ እሷ ትቻለኛለች፣ ግን እግዚአብሔርን ለማስደሰት ትሆነኛለች ወይ ብሎ ያሰበ ጎረምሳ እንደዚህ ውስጥ ለእኔስ እገሊትን ባገባው ደስ ይለኝ ነበረ፣ ግን እግዚአብሔርን ለማስደሰት እግዚአብሔርን ለማገልገል ይሆነኛለሁ ብለሽ አስበሽ ታውቂያለሽ? ብዙዎቻችን የራሳችንን ፍላጎቱን ተከትለን የምንሄደው የልባችንን ፈቃዱን ተከትለን የምንሄደው እየነጎድን ያለው እየጠፋን ያለ ነው በራሳችን ፈቃድ ተመርጠን። በዚህ ምክንያት እግዚአብሔር ደስታን ከኛ ርቆታል። ቤታችን ደስታ የለውም። በዚህ ምክንያት እግዚአብሔር ሰላምን ከከተማችን አውጥቶ ጥሎታል። ይኸው ሰራዊት ብንገነባ በየቀኑ ስፔሻል ኮማንዶ ብናሰለጥንም እንኳን ሰላማችንን ማስጠበቅ አቅቶን እንጨነቃለን፣ እናመጣለን። መንግስት ቀይረን አየነው፣ ደስታ የሚባል ነገር የለም። ሚስት ለዋውጦ ያየም ሰው አለ ደስታ ማግኝ መስሎት፣ ግን የለም። ሌላዊቱም ሴት ብትመጣ አሁን አንድ የተመኘውን ደስታ አትሰጥህም። የእግዚአብሔርን ፈቃድ ስትፈጽም ብቻ ነው ደስተኛ መሆን የምትችለው። ግን ሚስት ስለቀየርክ እንዳይደስ ቤት በመቃየር ከተማ በመቃየር መከራውን የሚያይ ባለሀብት አለ እዚህ መካከል። መኪና እየነዳ ከተማ ይቀይራል። ደስ አለው ነው ቤተሰቡን ሰብስቦ ጭኖ አገር ለቆ ሳምንት ነው ተዝናንቶ የሚመጣ ሰው አለ። ደስታ ማግኘት መስሎት ደስታ እዚሁ ቤት ውስጥ ነው የነበረው። ወደ ሰርጉ ተጠርተህ አልመጣም ብለህ እንዴት ነው አንተ ደስታ የሚኖረው? ሰርግ ቤት ውስጥ እኮ ነው ደስታ ያለው፣ መብል መጠጥ ያለው፣ ሰላም ያለው፣ እረፍት ያለው። ወደ ሰርግ ተጠርተን እንዴት እምቢ እንላለን ወገኖች? ለሰርግ ካልሆነ ወዳጅ ለምን ይጠራል? ለለቅሶ ይጠራል እንደ እግዚአብሔር ለምን ይጠራል? ወደ ሰርግ ተጠርተን እምቢ ብለናልና ሁልጊዜ በለቅሶ ውስጥ ልንኖር ተገድናል። ወገኖች እግዚአብሔር ጠርቶናል ወደ ሰርግ ልንኖር። ይህም ማለት ወደ ንስሐ ነው ማለት ነው። ይህም ማለት ወደ ቁርባኑ ቅረቡ ማለት ነው። ይህም ማለት ቃሉ ወደ መስማት ኑ ማለት ነው።
ክርስቲያኖች የሰርግ ቤት ቤተክርስቲያኒቱ ናት። ድግሷ ቃለ እግዚአብሔር ነው። ኑና ተማሩ። የሰርግ ቤት የተባለችው ይህች ናት። መንግስተ ሰማያት የተባለችው እኮ ይህች ስፍራ ናት። ኑና ቃሉን ስሙ። በማይረባ ትምህርት አትወሰዱ። የሰርግ ቤት በሚመስል ጭፈራ ቤት አትግቡ፣ አትሂዱ። አሁን የሰርግ ቤት ላይ የሚዘፈነው ዘፈን እኮ ጭፈራ ቤት ይዘፈናል። ግን ጭፈራ ቤት የሰርግ ቤት ዘፈን ስለተዘፈነ ጭፈራ ቤት ነው ሰርግ ቤት ነው ማለት ነው። ሙሽራው አለ፣ ሙሽራው የሌለበት የሰርግ ቤት ይመስላል። ክርስቶስ በሌለበት አዳራሽ እንዴት ትወሰዳላችሁ? የክርስቶስ ባልሆነ ወንጌል እንዴት ትጠመዳላችሁ? ወገኖቼ ወደ መንግስተ ሰማያት በማይመራ ቃል እንዴት ትማረካላችሁ? ለስጋችሁ ስለተመቻችሁ ብቻ፣ ለልባችሁ እውነት መስሎ ስለተሰማችሁ ብቻ እንዴት ትገዛላችሁ? ወገኖች በማይረባ ዓለም ልንማረክ ልንወሰድ በፍጹም አይገባል። ክርስቶስ የጠራን ለሚረባ ሕይወት ነው፣ ለሚጠቅም ነገር ነው። እግዚአብሔርን ጥሪውን እንስማው፣ እንከተለው። እግዚአብሔር ዛሬ እየተጠራ ነው። ወደ ሰርጉ ነው እየተባለ ይሄ የዘላለም ጥሪ ነው ወገኖች፣ የዘላለም ጥሪ እስከ የተነሳት ድረስ ለሚነሳው ትውልድ የሚገባ ጥሪ ነው። ስለዚህ ንስሐ እንግባ፣ ወደ ሰርጉ እንምጣ። ያስተማረን የመከረን እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር